አናይፍ ከመጣሽ አበባ ላኪ እንዳገኘሽ አበባ የማን ፓስፖርት ነው ላክልኝ? ጳውሎስ ካንስሌሽኑ ሳይመጣ ፓስፖርቱ ቢላክ ምን ዋጋ አለው? ካንስሌሽኑ ያስፈልጋል እኮ። ቲክቶክ አበባ አይለቅም። ገብቶሻል? የቢዝነስ ስለሆነ የሚላክልኝ ራሱ ይዝብኛል። እኮ እሺ ጻፊ የሆነ ነገር አለው። በእንዴት ላገኝሽ? እኔ ዝም አትበሉ፣ አጨብጭቡ። ጥሩ ደረጃ ደርሷል እኮ እያሉ ነው ኮሜንት ላይ። ደስ ይላል በጣም። እናጨበጭባለን። ቆይ እንጨርስና እናጨበጭባለን በደንብ አድርገን አለው። አናይፍ ገብታለች፣ ያው አለው ብላለች። ኮሜንት እየጻፈች ነው። ሰላም እንዴት ነሽ? ሰላም አናይፍ እንዴት ነሽ? እንኳን ደህና መጣሽ። ደህና ነሽ ወይ? ደህና ነኝ። ሰላም ነው አለሁልሽ። ወላሂ ዛሬ ነፍሴ ልትወጣ የገቡት ቃል ከሚጠፋ የወለዱት ይጥፋ የሚባለው ነገር አለ አይደል? ወላሂ ነፍሴ ልትወጣ በቃ ልነግርሽ አልችልም። ትክክል። ቃል አይምሮዬ ሌላ ስራ እንኳን መስራት አልቻልኩም ወላሂ። አመሰግናለሁ። እኔም ስለጨቀጨኩሽ ይቅርታ። ችግር የለውም። ተወጥ እንዳይሆኑ ነው። እኔ በቃ እነሱ አንዴ ቃማ ከተሰራላቸው በቃ በእንደዚህ አይነት ነገር ኃላፊነት በጣም ይጫንቃል እና እኔ ደግሞ የጀመርኩትን ነገር ሳላጠናቀቅ ልቤ ኡፍ አይልም እና ለዛ ነው ስልክ ያበዛውብሽ። ሶሪ። እሺ እንደዚህ አይነት ባህሪ የለኝም አክቹዋሊ፣ ግን ጨንቆኝ ነው እና እሺ። አሁንም በአንቺ ፊት ለፊት ገስት ላይ ተቀምጬ ደውዬ አሰማሻለሁ። ሴትዮዋን እያወራኋት ቦይስ ቀድቼልሽ ልኬልሻለሁ። ሴትዮዋ ያለችኝ እኛ ቢሮ ውስጥ ተቀጥረን ስንሰራ ወንዶች እንደምናመጣ ስለምሰማ ምን አለች? የሰውዬው ነው ይሄን ሀሳብ ያመጣልን። ሚስቴ ካምፓኒ አላት። በካምፓኒ ወንዶቹን ማምጣት ከፈለጋችሁ በእንዲህ ስራ አይነት አለ። ኦኬ የምትፈልጉ ከሆነ አምጡ ስላለ ይሄን ሀሳብ ደግሞ እኔ እንደ ድንገት ከእናንተ ጋር ተገጣጠመ። ሰውዬው ከሀገር ውጪ ካለ 2000 ብር ነው የምንከፍለው። ብዙ ሰው እዚህ ላይ ያለው ያውቃል። 2500 ከፍለን ነው ለየትኛውም ካምፓኒ ልጆቹን ቪዛ እንዲሳብልን የምናደርገው እስከ 3000። ሰውዬው ግን 2000 ክፈሉና ልጆች አምጡልን ነው ያለው። አሁን ግን ሀገር ውስጥ ናቸው። ታዲል ወዳ ታሺራ ምናምን ይበዛብኛል 2500 ሲለኝ 2600 ቦይሱ አለ እዚህ ጋር ሴት ያስተዋራል። 2600 ሲለኝ አይ እንዴት ወጪ ይበዛብኛል፣ ትኬት ቪዛ ሰርቼ ከአረብ ገዝቼ ነው ያመጣሁት፣ እንዴት ይሆናል ስል እንግዲያስ የራስሽ ምርጫ ነው አለኝ። እኔ እዚህ ጋር ደግሞ ቃል ገብቼልሻለሁ እንዴ አልኩት። እሺ አንዳንድ ሺህ ልስጥህና ለሁለቱ ኦኬ አንተ ታክሲድ አድርገህ ትቆርጣለህ እዛ ቀሪውን 1600 ሆነ አልኩት። እንደዛ ስለው ምን አለኝ? እኔ ደሞዛቸውን ከቆረጥኩባቸው እዛ ካምፓኒ ላይ ረብሻ ነው የሚፈጥሩብኝ። ሌቨርም ደሞዝ ሲገባላቸው ሙሉውን ነው በወረቀቱ ላይ ባለው ነው የሚገባላቸው በደሞዝ ሳላሪያቸው። ስለዚህ እኔ አላፍትናውን አልወስድም። አላፍትናውን የምትወስጂ ከሆነ ደሞዛቸው ከወረደ በኋላ በራሳቸው በአይምሯቸው አምጥቶ ያስገቡ ታክሲዱን በወር የተቆረጠላቸው ሂሳብ። ይሄንን የምታካፊ አንቺ ነሽ ዛሬ በእነሱ ፊት ለፊት በህዝቡ ፊት ለፊት ለዚህ ወር አይል በዚህ አይነት ሂሳብ ታክሲዱ ይካፈልላችሁ ብለሽ አንቺ ራስሽ አካፍለሽላቸው። ሰውየው ነገ ጁማ ነው እረፍት ነው ቢሮ አንሰራም፣ ቅዳሜ አፕላይ ያርግላቸዋል። 2 ልጅ ቃል ገብቼልሻለሁ። እሺ በጣም አመሰግናለሁኝ። ስለዚህ 2000 ድርሃም ነው በየወሩ 500 ድርሃም ከደሞዛቸው እየተቆረጠ በ4 ወር ጊዜ ክፍያ ከፍለን ጨርሳለን። አይደለም ከመተረዳሽ
አንዳንድ ሺህ አሁን እንሰጣቸዋለን። ቪዛውን አፕላይ ያደርጋል። እሺ ሰውየው ለአንድ ልጅ 2600 ነው የጠየቀው። ከሀገር ውጭ ሲሆን 2000 ነው የጠየቀው። በሀገር ውስጥ ሲሆኑ ግን 2600 ነው የጠየቀው። ገብቶሻል? አዎ። ስለዚህ ችግር የለውም። በቃ ለሁለታችሁ 1600 ይቀርባቸዋል ማለት ነው። ስለዚህ 1600ን አንቺ ታካፊዋለሽ ማለት ነው። አዎ፣ ለእያንዳንዳቸው ችግር የለውም። እሺ ቅድመ ክፍያውን 2000 አንቺ ትቻለሽ? አንቺ እኮ ቅድመ ክፍያው 2000 ብር አለ ብለሽኝ ነበረ። ከዛ ነው ለምን ሀቦኔ መጀመሪያ ላይ ረፍት አንደኛው ይኸውልሽ፣ አንደኛው ቦንሳ የሚባለው ታሟልና ለሱ ትኬት ልቆርጥበት ነበር የነበረው 2000 ድርሃም። አንቺ ምቺ ከሆነ ብዬ ነበር። ማቺ ከሆነ ችግር የለውም እንፈልጋለን። ወላሂ ይሄ ነገር የሚመጣ ማወቅ በሆነ እንደ በፊቱ ትንሽ ብዝብዝ አላደርግም። ቆፍጠን አድርጌ ሪስክ የማደርገውን አድርጌ ከዛ በኋላ ደግሞ በዚህ ላይ አግዛቸዋለሁ። ብቻ ይሳካ እንጂ ችግር የለውም። እሺ ስራው በእኔ ተማመኝ። በቃ ኃላፊነቱን ወስጃለሁ። ከመጨረሻ ቪዛውንም አፕላይ አድርጌ እልክልሻለሁ። በቃ ጥሩ። አሁን ቆይ ላክልሽ። ቆይ ጋይስ፣ እኔ አሁን 2000 ድርሃም እፈልጋለሁ። ሙባረክን ጥሩት። ትናንትና ሰብስብዬው ከዛ ተዋውቀኝ ነበር ለኢቃማ ብዬ እና ጥሩልኝ። ሙባረክን ሚዩት አድርጊ ፕሊዝ። ሙባረክን ጥሩት። 2000 ድርሃም አሁን ቤቱን ከፍቶ ሰብስቦ ያምጣልኝ። ቆይ ሀቡ የቀሩ 2 ልጆች ቀሩ የለም። ምናልባት እነሱም እንደዚህ የሚያስፈልጋቸው ከሆነ አንድ ላይ ቢሰበስብ አይሻልም? የተቆራረጠ ከሚሰበስብ እሷ 2 ብቻ ነው የምትፈልገው። አዎ 2 ልጆች ናቸው አሁን ቦታ ያጡት። አዎ ይኸውልህ እንትና ምን ያህል 3 ነው ለሰውየው ይላከለት። ገባ ካለ 2ቱን ኦሬዲ ኪያ ወስዶልናል። ኪያ ነገ ጠዋት ኦሬዲ ጨርሶ ዛሬ መጥቶ አፕዴት አድርጎናል። ነገ ጠዋት ሄጄ ፒክ አድርጌያቸው ቀጥታ ስራ ቦታ ነው ወስዳቸው ብሏል። ሰውየውን አናግሮ ተስማምቶ ዛሬ ኪያ ምላሽ ይዞልን መጥቶ፣ ስለዚህ 2ቱን ሚውት ያላረጋ አካል ማን ነው? ቱን ወስዶልናል። ከዛ 3ቱ በምን ያህል ከተሳካ 5 ሰው ሄደ ማለት ነው። ከዛ አንዱ በእኛ ዘመዱ ወስዶታል። ኖ አዳሙ ዘመዱ ወስዶታል። ቦንሳ ወደ ሀገር ቤት ይሄዳል። ስንት ሰው ቀረ? 3 ሰው ቀረ አይደል? ሁለቱን አናይፍ ስትወስድ 1 ሰው ይቀራል ማለት ነው አይደለ? በቃ ስለዚህ የአንድ ሰውንም አንድ ላይ ተፈልጎ ምናልባት ኮሚሽን ምናምን ፈልጎ የሚወስድ ሰው ከተገኘ የኮሚሽኑንም ጭምር አንድ ላይ እንዲሰበሰብለት እኮ ነው። አቡ ልጠይቀው። በአሁን ገስት ላይ ተቀምጬ ሰውየውን ደውዬ አንዱን ከምናጠቅ መውሰድ ከቻለ ሰው መውሰድ ትችላለህ፣ እንዴት ተባብረኛለህ ልበለው? አዎ ፕሊዝ በይልን። እስቲ ቆይ ገስቱን ራሱ ላይ ሆኜ እያሰማኋችሁ። እሺ ያው ሚውት አድርጋለሁ። ባለሀብትናው ላይ ትረጅኛለሽ። ነገ እነዚህ ልጆች ለዚህ ቢሮ የማይከፍሉ ከሆነ ከኔ ነው የሚስቡት። እኔ ዋስ ሆናለሁ። እነሱ ብቻ ስራ ይግቡ። እኔ ዋስ ሆናለሁ። ችግር የለም ይከፍላሉ። ከደሞዛቸው ነው የሚቆረጠው። ለምንድን ነው የማይከፍሉት? እየሰሩ ከደሞዛቸው ነው 500 ድርሃም የሚቆረጠው። ፍቅር ዲዛይን እረዳለሁ ብሏል። አዎ ገንዘብ አግዛለሁ ብሏል አይደል? እንጠይቀዋ። ገንዘብ አግዛለሁ ብሏል ፍቅር ዲዛይን ትናንትና። አዎ የቻልኩትን አግዛለሁ ስላለ የቻለውን ካገዘ እሱም ተጨማሪ ይሆንልናል ለልጆች። አዎ ተባረክ። ወይኔ ኮሜንታተሮች እኮ ትለያላችሁ። አንድ ሰው ቃል ከገባ በቃ አይረሱም ቢሞቱ። ወይኔ እናንተን የሰጠኝ አምላክ ይመስገን። ቴንኪው የኔ ኮመትሽዋ ልጅ ተባረክ፣ እድሜና ጤና ይስጥሽ። አሁን ኑ ቮይስ አደርግለታለሁ። በገንዘብ አግዛለሁ ብለህ ነበረ ብዬ እኔ ግን ሰው እዚህ ቤት ገብቶ አንድ ነገር ቃል እንዳይገባ ነው እኮ የምታደርጉት። እዚህ ቤት ቃል የተገባ ነገር ግድ አንቃችሁ ትይዛላችሁ። አዎ እኛም የማያደርግ ሰው ቃል እንዲገባልን አንፈልግም። የሚያደርግ ሰው ብቻ ሰላም ጤና ይስጥልኝ። ፍቅር ዲዛይን እንዴት ነህ? ሰላም ነው? እኔ ደህና ነኝ። ትናንትና ያው በስራው ካልሆነ በገንዘብም የቻልኩትን አግዛለሁ ብለህን ነበርና
ከቻልክ አሁን ገንዘብ ልንሰበስብላቸው ነበረ ለስራ እንዲገቡ ቅድመ ክፍያ እና የቻልከውን ታደርግልን እናመሰግናለን። ማች ምናምን እያላችሁ ምትሰጡዋለ የቻላችሁትን ያክል ማገዝ ትችላላችሁ። አሁንም ማገዝ ከፈለጋችሁ ለነሱ የሚሆን የቻላችሁትን ያክል እኔ ያቅሜን 5400 ድርሃም ሰብስቤያለሁ ከቤቴ የቀረውን ሙባረክ ይሰብስብ። ምክንያቱም እኔ ቤት እርዳታ ስሰበስብ ዝም ብሎ አካውንት ወርውሮ ዞር አይደለም፣ በሰው አካውንት ስለሆነ ስንት እንደገባ የማወቅ ግዴታ ኃላፊነት አለብኝ። ሶ መዝግቤ ስልክ ቁጥር ተቀብዬ ደረሰኛ አስልኬ አርሜ ምናምን ስለሆነ ቱ ማች ስራ ነው ለኔ። ለዛ እንትን ይበሉ። አሁን ፍቅረ ዲዛይን አወረዳለው ይሄን ያህል ካለ አካውንት ነምበር ተቀብዬ ቀጥታ የአናይፍን ተቀብዬ ነው ክፍያ መፈጸመው። ለዛ አንዱ ለሰው ብቻ የሚችል ከሆነ እሰየው። ጠይቂያቸው ልጆቹን አርቡ በኋላ አልተጠየቅንም እንዳይሉ እሰይ። የኔ እናት እሺ ሰምታችኋል። አሁን አናይፍ ያገኘችላችሁ ስራ 2600 ያስከፍላል ካምፓኒው። ኢቃማ ሰርቶላችሁ እየሰማችሁ ነው። ኮመንት በነፃ ስለሆነ ዝም ብለሽ አትኮምቺ ባክሽ ወረኛ። ኮመንትማ በነፃ ነው። አህመድዬ እመልስሃለሁ በኋላ እሺ። ኮመንት በነፃ ስለማይከፈልበት ዝም ብላችሁ ያገኛችሁትን አትኮምቱ። በነፃ አገኘን ብላችሁ አረ በእናታችሁ ስሙኝ፣ እየጠየኳችሁ ነው። ጳውሎስ ሞቱማ ስታካ አድርጓል። ስታካ አድርጓል። የሉም እኮ አዎ ተባረኪ። ኮሜንት ይጻፍሽው ልጅ አዎ መጠየቅ አለ። በኋላ ጠይቅን ቢሉ ላይቭ ዳይሬክት ዩቲዩብ ስለሚተላለፍ እኔ ማስረጃ ይሆነኛል። አንዴ ስሙኝማ፣ ሶስቱ እነማን እንደሆኑ የምንወስን። ቆይ ምን ያህል እነማንን እንደላከ ስም ይንገረኛ እንዴ። ምን ያህል የማንን ፓስፖርት እንደላካ እንዴ ሶስት ስም ስጠኝ።